እንኳን ወደ ለሚኩራ ክፍለ ከተማ ወረዳ 14 አስተዳደር በሰላም መጡ። የወረዳ 14 አስተዳደር አገልግሎት ሰጪ ሁለት ቦታ ላይ ይገኛሉ። አንደኛው ገደራ የሚገኘው የወረዳ አስተዳደሩ ጨምሮ 9 ተቋማት ይገኛሉ። ሁለተኛው መስቀለኛ አካባቢ የሚገኘው የብልጽግና ፓርቲ የተሰየመው ብልጽግና ፓርቲን ጨምሮ 11 ተቋማት ይገኛሉ። ከአስተዳደሩ ገደራ ከሚገኘው ህንጻ ጀምረን ወዴት መሄድ እንደሚፈልጉ እናስቃኛቸዋለን። ህንጻ ቁጥር 4 ቢሮ ቁጥር 1 ዋና ስራ አስፈጻሚ የወረዳ 14 ዋና ስራ አስፈጻሚ አቶ አለሙ ጨመዳ። ህንጻ ቁጥር 4 ቢሮ ቁጥር 2 ዋና ስራ አስፈጻሚ ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ደረጀ ቀና። ህንጻ ቁጥር 4 ቢሮ ቁጥር 3 ኮሙኒኬሽን ጽህፈት ቤት የጽህፈት ቤቱ ኃላፊ ወይዘሮ ዙሪያሽ ወርቅ ፈቃዱ። ህንጻ ቁጥር 3 ቢሮ ቁጥር 4 ፋይናንስ ጽህፈት ቤት የጽህፈት ቤቱ ኃላፊ ወይዘሮ ናርዶስ ጉራቻ። ህንጻ ቁጥር 3 ቢሮ ቁጥር 5 ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት የጽህፈት ቤቱ ኃላፊ ተወካይ ዝናሽ ተሾመ። ህንጻ ቁጥር 3 ቢሮ ቁጥር 6 አርሶ አደርና ከተማ ግብርና የጽህፈት ቤቱ ኃላፊ ዝናሽ ተሾመ። ህንጻ ቁጥር 2 ቢሮ ቁጥር 7 ስራና ክህሎት ጽህፈት ቤት የወረዳ 14 ምክትል ዋና ስራ አስፈጻሚና ስራና ክህሎት ኃላፊ አቶ ፍስሐ አማኑኤል። ህንጻ ቁጥር 1 ቢሮ ቁጥር 8 የሲቪል ምዝገባና የነዋሪዎች አገልግሎት ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ሳሙኤል ካያሙ። ህንጻ ወለል ቢሮ ቁጥር 9 የንግድ ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ አበበ ካሳው። የህንጻው ወለል ቢሮ ቁጥር 10 ገቢዎች ጽህፈት ቤት የጽህፈት ቤቱ ኃላፊ ወይዘሮ ትግስት ወልደ ኢየሱስ። በመስቀለኛ አካባቢ የሚገኘው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የተሰየመው ቢሮ ቁጥር 11 የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወረዳ 14 ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይደንቃል አስማማው። ቢሮ ቁጥር 12 ውስጥ የሚገኙ ድርጅት ጉዳይና ፖለቲካ ዘርፍ ናቸው። የድርጅት ጉዳይ ኃላፊ ወይዘሮ ሲምቦ መሐመድ። ፖለቲካ ዘርፍ የወረዳ 14 ብልጽግና ፓርቲ ምክትልና የፖለቲካ ዘርፍ ኃላፊ አቶ ታገስ ታምሩ። ቢሮ ቁጥር 13 ውስጥ የሚገኙት ሴት ክንፍ፣ ወጣት ክንፍና ፓርቲ ሚዲያ ናቸው። የሴት ክንፍ ኃላፊ ወይዘሮ ጽላት ጥላሁን፣ የወጣት ክንፍ ኃላፊ አቶ ፌሬሳ መንገሻ፣ የፓርቲ ሚዲያ ኃላፊ አቶ እያሱ ሳህሌ። ቢሮ ቁጥር 14 ትምህርት ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ላከ አስፋው። ቢሮ ቁጥር 15 ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት የጽህፈት ቤቱ ኃላፊ ወይዘሮ አይዛቤል ኃይለ ሚካኤል። ቢሮ ቁጥር 16 ጽዳትና ውበት አስተዳደር ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ዋዊ ሰማ። ቢሮ ቁጥር 17 ህብረተሰብ ተሳትፎና በጎ ማስተባበሪያ ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ሚዛን ኪዳኔ። ቢሮ ቁጥር 18 ወጣቶችና ስፖርት ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ለማ አብዲሳ። ቢሮ ቁጥር 19 ደንብ ማስከበር ጽህፈት ቤት የጽህፈት ቤቱ ኃላፊ ወይዘሮ ሰላም አቻም። ቢሮ ቁጥር 20 ህብረት ስራ ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ መሐመድ ጉቱ። ቢሮ ቁጥር 21 ሰላምና ጸጥታ አስተዳደር ጽህፈት ቤት የጽህፈት ቤቱ ኃላፊ አቶ ሰለሞን ተክሉ። ቢሮ ቁጥር 22 የኢንስፔክሽን እና ስነ ምግባር ኮሚሽን ጽህፈት ቤት ኃላፊ አቶ ሲሳይ ቤተ ማርያም። አብራችሁን ስለቆያችሁ እናመሰግናለን። ስናገለግለው ክብር ይሰማናል። የለሚኩራ ክፍለ ከተማ ወረዳ 14 አስተዳደር ሰላም።